ሰላም እንዴት ናችሁ? ባለፈ ቀን የኦሮሞን ባህል አይተን ነበር። እስኪ ዛሬ ደግሞ የሶማሌን እንመልከት ማለት ነው። አንደኛ ላይ እንግዳ መቀበልን በተመለከተ ነው። እንግዳ ሲቀበሉ ሶማሌዎች በልዩ ክብርና በልዩ እንክብካቤ ይቀበላሉ ማለት ነው። ሌላኛው ደግሞ ባህላዊ መጠጦችን ማቅረብ፣ የግመል ወተት አቅርበው እንግዳውን በልዩ ሁኔታ ይቀበላሉ። ሌላኛው ደግሞ እንግዳው ትልቅ እንግዳ ከሆነ ፍየል ወይም ደግሞ በግ በማረድ እንግዳውን በትልቅ ክብር ይስተናገዳል። ሁለተኛው ደግሞ የምግብ አሰራራቸውን በተመለከተ ነው። ዋና ዋና ምግቦቻቸው ባሪስ በቅመም የተሰራ ሩዝ ማለት ነው፣ ሶሮር በቆሎ የሚሰራ ገንፎ እና ካንጄሮ እንደ እንጀራ የሚጋገር ስስ ላህም ማለት ነው። ላህም ማለት ነው ኮሜንት ተጻፉ እና እነዚህ ዋናዎቹ ናቸው ማለት። ሌላኛው የስጋ ፍጆታ ነው። ግመል፣ በግ፣ ፍየል እነዚህ በሶማሌዎች በስፋት ጥቅም ላይ ይውላሉ። የቅመማ ቅመም ተጽዕኖ ምግቦቻቸው የአረብ፣ የህንድ፣ የጣሊያን እንደ ፓስታ ያሉ የምግብ ባህል ውህደት ይታይባቸዋል። ሶስተኛ የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸው ይኸው እዚህ ጋር አስቀምጬላችኋለሁ፣ መመልከት ትችላላችሁ። አራተኛ ደግሞ አለባበስ ባህላቸው ነው። ፎቶ ላይ መመልከት ይችላል። አምስተኛ ሃይማኖትን በተመለከተ ነው። የሶማሌ ህዝብ ሃይማኖት 100% በሚባል ደረጃ የእስልምና እምነት ተከታዮች ናቸው። ስድስተኛ ጋብቻን በተመለከተ ነው። የሶማሌን ብሔረሰብ ጋብቻ ባህል ሽማግሌዎችና በወላጆች ፈቃድ የሚደረግ ሲሆን ሌላኛው ደግሞ ሙሽራው ለሙሽሪት የሚሰጣት ስጦታ አለ። ግመል ወይም ደግሞ በግ፣ ፍየል የግዴታ ስጦታ ይሰጣታል ማለት ነው። ካልሰጣት አያገባት። የሶማሌ ህዝብ ጋብቻን ሲያካሄድ ቀውጢና ቤንግ በሆነ ድግስ ሰርግ ያካሄዳል። የሚሰረቀ እንሄዳለን። ሰባተኛ የህዝብ ብዛታቸውን በተመለከተ የሶማሌ ህዝብ ብዛት በኢትዮጵያ ሶማሌ ክልል በጅቡቲና በኬንያ ምስራቅ የሚኖሩት አጠቃላይ የሶማሌ ህዝብ ተጨምረው ከ20 እስከ 25 ሚሊዮን ህዝብ አላቸው ተብሎ ይገመታል። የሶማሌ ብሔረሰብ ባህል በአጭሩ ይህን ይመስላል። በቀጣይ ደግሞ የአፋርን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ላይክ በማድረግ ጠብቁኝ።